ስለዚህ መሲሁ ደግሞ በእስልምናችን ምንድነው? ነብይ ነው። ሱረቱ ማርያም ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነብያ ይላል። ሕፃኑ ማለት የአላህ ባሪያ ነኝ መጽሐፍ ሰጥቶኛል። ስለዚህ የአላህ ባሪያ የሆነ ነብይ መሆኑን ቁርአን ይናገራል። በምዕራፍ 4 ቁጥር 172 ላይ አልመሲሁ ይላል ያ ክርስቶስ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል። ስለዚህ ለአላህ ባሪያ መሆኑን የማይጠየፈ የሆነ የአላህ መልእክተኛ አገልጋዩ ነቢይ ፍጡር መሆኑን የምንረዳበት አንዱ መንገድ መሲህ የሚለው ገለጻ ነው እና ይህንን ይመስላል ሰሊም። ጀዛከላህ ሰሊ ተመልሶልሻል? የለች። አዎ ቴንኪ ሳላ አመሰግናለሁ። አይ ሰሊ አቤት። ስሚኝማ። እሺ ከየት ቤተ እምነት ነሽ? እኔ ኦርቶዶክስ። እንደው ጥያቄዎች ልጠይቅሽ እንዴ ፈቃደኛ ከሆንሽ? እሺ ያው ቀላል ከሆነ ዝም እንትን ባለ። በህይወትሽ በጣም መጥፎ ነገር የምትይው ምንድን ነው? መጥፎ ነገር ምለው መጥፎ ስራ ነው። ምሳሌ ምን አይነት ስራ? ለምሳሌ ያው በፈጣሪ ዘንድም በሰው ዘንድም የተከለከሉ አጸያፊ የሆኑ ነገሮች ማለት ነው። ምሳሌ አንድ ሰው ምን ቢያደርግ ነው ይሄ ሰው በጣም መጥፎ ሰው የምትይው? በቃ የባለጌ የምትይው ምን ካደረገ ነው? ያው አምላኩን እና ሰውን ካስቀየመ። ምን በማድረግ? ያው የአምላክን ሕግ ከጣሰ የሰውንም ሕግ እንደዛው ከጣሰ። እሺ ምሳሌ ምን በማድረግ ላስመለስ? ምሳሌ ሰው በመግደል ብልግና በመስራት በመግደል ነገር በማውረስ መግደል አንዱ ይችላል። እሺ እንደው ይገርምሻል ግን መጽሐፋችሁን ሳነበው ኢየሱስ ሕፃን ልጅ ገድሏል። ምን ላይ እሱን አላውቅም። ሳነበው ኢየሱስ ሕፃን ልጅ ገደለ። ያውም ደግሞ እየተጫወተ ያለ ማለት ነው። ገና ማውራት ያልጀመረ ሕፃን ልጅ ይታይሻል። እሺ ተአምረ ኢየሱስ የመጽሐፎቹ እነዚህ ናቸው። ታውቂያቸዋለሽ? እነዚህ ገድላት ናቸው። ይሄ ተአምር መጽሐፍ ነው። የኢየሱስ ተአምር ኢየሱስ በሕይወት እያለ የሰራው ተአምር ነው። ተአምረ ኢየሱስ። እሺ አሁን እዚህ ጋር ኢየሱስ ምን አደረገ? ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡ መታው። ጌታ ኢየሱስም ያን ልጅ ሕይወቱ ተቆረጠች አለው። በዚያን ጊዜ ያ ልጅ ወደቀና ሞተ። ሕፃን ልጅ እኮ ነው። ወደቀና ሞተ። የሞተውም ልጆች የተመለከቱ ደንግጠው ጮሁ። የሚናገሩ ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት ይላል። አሁን እዚህ ጋር ኢየሱስ ሕፃን ልጅ ነውና ልቤ መታኸኝ ብሎ ገደለው ይላል በሕፃንነቱ። ግን ይሄ እንትን በልጅነት ይመስለኛል ልጅ ሆኖ በጨዋታ ላይ የተፈጠረ ነገር ይመስለኛል። ከዛም በኋላ ግን ኢየሱስም ተአምር ሰርቶ ልጁ የተነሳ ይመስለኛል። ያው በደንብ እንትኑን ባላቀ አልተቀበረ በቃ አልተነሳም። ያው አለቀሱ አለቀ በቃ አልተነሳም። ሙሉ አንብቢያው እዚህ ጋር እስክንሽ ታድርጊውና አንብቢው ያልቃል። እዚህ ጋር ተአምር 14 ላይ ያልቃል። በቃ ሞተ ልጁ። ግን አሁን ጥያቄ እንትና አስሊ አምላክ ነው አይደለ? አምላክ ከሆነ አምላክ ልቤን ለመመታህን ብሎ ሕፃን ልጅ ይገላል። ምሳሌ ሰሊ አንቺ ሕፃን እያለሽ ተጫውተሽ አይደለ? ሕፃን እያለሽ ጓደኞች አሉሽ። ምሳሌ 5 ዓመትሽ እያለ 5 ዓመትሽ እያለ ከጎንሽ ያለው ሕፃን ልጅ ሲጫወት መታሽ። ከዛ ትገየዋለሽ እንዴ? ለምን መታኸኝ ብለሽ? ሕፃን ልጅ እኮ ምንም አያውቅም። በአምላክ ደግሞ ግን እሱ አይመስለኝም እንትን ያለው ከዛ በኋላ ታሪኩ ማለት ነው። እኔ ያው እንደተረዳሁት ሳስታውስ ማለት ነው በሰማሁት ሕፃን ሆኖ ሲጫወቱ ይሞትና ከዛ በኋላ ኢየሱስ እንደገደለው አይነት እንትን ይሉበታል። ግን እሱ አልነበረም የሚመታው። እሱማ ሊያ ነው። መልሶ ተነስቶ መሰከረ ነገር መሰለኝ ልጁ ማለት ነው። ከዛ መልሶ ይሞታል።
ኖ ኖ እሱ ውሸት ነው። እሱ ሌላ ታሪክ ነው። ታሪኩን መሰለሽ ዮሴፍን መተው ልጅ ሰው ገደለ ብለውት ነው። ዮሴፍን መተው ገድለዋል አሉት ነው የሚለው። እሱ ሌላ ታሪክ ነው። ይሄኛ ታሪክ ኢየሱስ የተጫወተ ነው። ሲጫወት ልቤ መታህም ብሎ ነው የገደለው። ምንም እኮ አቅም ጻው ልጅ ግን አምላክ ገደለው እና አሁን ቅድም አንቺ በጣም ብልግና የሚለው ሰው መግደል ነው ብለሽ እዚህ ጋር ደግሞ ኢየሱስ ሕፃን ልጅ ገደለ። አምላክ ሕፃን ልጅ ገደለ። እንደው ሰሪ ሕፃን ልጅ የፈለገ ማጠፍ ይገደላል እንዴ? ነው ኢየሱስም እኮ ሕፃን ሆኖ እኮ ነው ሲጫወቱ የተፈጠረ ነገር መሰለኝ። አምላክ ነው። በደንብ ታሪኩን አላወኩትም፣ ግን ሕፃን ሆነው ሁለቱም ኢየሱስ ራሱ ሕፃን ሆኖ በጨዋታ መሀል የተፈጠረ ነገር መሰለኝ፣ ባለማወቅ ማለት ነው። ሰሪ ግን እንደው ያወራሽውን በደንብ ካስተዋልሽው እኮ ማለት ነው ሁለት ነገር እንገነዘባለን። አንደኛው አምላክሽ አምላክ አይደለም ማለት ለምን ሕፃን ልጅ ከሆነ ሕፃን ሆኖ የሚጫወት ከሆነ ከባድ ነው። ሕፃን ሆኖ የተጫወተ ታዲያ ሰማይና ምድር ማን ሊጠብቅ ነው? አምላክ ሕፃን ልጅ ሆኖ የተጫወተ ከሆነ ሰማይና ምድር ማን ይጠብቃቸዋል? አንደኛ። ሁለተኛ ደግሞ ሕፃን ልጅ ሆኖ የሚጫወት ከሆነ በቃ ቢዚ የሚያደርገው ጨዋታ ነበር ማለት ነው። ሶስተኛ ደግሞ አንቺ ያልሽኝ ምንድነው? በጨዋታ መካከል የተፈጠረ ነው አልሽኝ። ስለዚህ አምላክ ሕፃን ሆኖ ሳለ በቃ እንደ ሕፃን ልጅ ነበር እንትን የሚያደርገው ማለት ነው። በጣም ጥያቄ ይፈጥራል። አራተኛ ደግሞ አምላክ ሕፃን ልጅ ሆኖ ያ አምላክ ከሆነ አምላክ ለምንድን ነው ሰው የሚገለው? ሕፃን ልጅ ለምን ይገላል? ለምን አይፈጥረው ታዲያ? የፈጠረውን ልቤ መታኝ ብሎ ገደለው ሕፃን ልጅ ማለት ይሄ ከድሉ ስለማላውቀው ብዙ እንትን ብለው ነገር የለም እዚህ ላይ። በቃ አጥንተሽ ነው። እናመሰግናለን። እሺ እሺ ፍቅር ሰማለና ኧረ ለውጥ የሆነ ሰው ተለወጠ። ምን ነው የሁላ ጮቼ የተከባ ላልክ ያ ሁላ ጮት የት ገባማ? እኔ አሁን ለአሁኔ እፎ የሚባል በጣም ሳድባለሁ ብዬ ነው እዚህ ገባሁት። አንተ ማን ልትሰድቢ? እፎ የሚባል አቴ ግማታ ማለት ነው። ምን እንዳለ አላውኔ ጥሪ ደረሰኝ። ለምንድን ነው ኢምራን ቤት ትገባለህ? እዛ ገባሽ ማለት እኮ ሙስሊሞንሽ ማለት አለኝ። እኔ ሙስሊም እያደረገኝ ይሄ ሰውዬ ግማታም እፎ የሚባል ሪካርዱን አድርጉና አደርሶ አሰለመት መሰለኝ። አስልሞሽ ነው? ኖ እሱ እኮ አሁን እያለ ለምንድን ነው እዚሁ ቤት ትገባለህ? ሙስሊም ማለት እኮ ዝም ብሎ እንደዚህ አፍንጫ ያዚዛል አለ። አንተ ግማታም ለምን እንደዛ ትላለህ? እዛ ለምን ትገባለህ? ኢምራን ቤት ገባሽ ማለት እነሱ ጋራ ተቀመጥሽ ማለት ሙስሊሞንሽ ማለት ነው አለኝ። እንደዛ አይነት ማረጃ አለ። እኔ መቼ እንኩት አልኩት። አንተ እፎይ ጥንባታም፣ አንተ የጥንባታም ግማታም፣ አንተ ነህ ግማታም ማለት ነው። ሪካርድ አድርጉና አደርሱ። አንተ ማረጃ ይደዳም ምን አሉ ባልታ ነው የምታወራ ማለት ነው። አለ በአፍ ብቻ በማረጃ አንድ ማረጃ አይደለም። ደግሞ እፎይ ለምን ኢምራን ቤት ገባ? ኢምራን እኮ የሂሮ አጣቢ አትሆንም ማለት ነው። ለምን ፈራክ? ውይይት አርጊ ስንል ለምን ፈራክ? ለምን መጥቅ አትወያይም? እሱ ጋር መልስ ስለሌላ ነው። ማረጃ አይደለም። እፎይ ያስረግጭ ልንገረክ ማለት ነው። አንተ ጥንባታም ነህ። ከፈለክ ሎክሽ ልኬ እና ቤት ድረስ ማለት ነው። የት ማለት ጭራሽ ከኢትዮጵያ ወጣ። አንተ ቆሻሻ፣ አንተ ግማታ እዛ ላይ ተቀምጠ ሙስሊም ማለት አፍንጫ ይይዛል። ለምን ትሳደባ? አንተ ራሱ ስድብ ክብር የሌለ አንተ ግማታ። ምን እንዳልኩ ለደረሰ ቤተሰብ ትላለች። የኔ ቤተሰብ ደግሞ ከኔ ህይወት ምንም ነገር ማስተላው ማለት ነው። የፈለኩ ነገር መሆን ይችላል። ደግሞ እስከ ሁለታችሁ ማለት ነው ሙስሊሙን ክርስቲያኑ ሆነ መጽሐፋችሁ እስከ ግልጽ ማድረግ ድረስ እፎይ እኔ መጠየቅ ማስተላልበት ምን ያውቃለሁ? አንተ ምን ቤት ነህ? ወንድምክ ነው ይት ነው ዘመድክ ነው? እኔ አላቀህም። አንተ ግማታም ረከነ ማለት ነው። የእፎይ ያድርሱ። ይሄ ሪካርድ ያረጋችሁ ሰው እኔ የለሁበትም። ያላቋረኩት ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው። በቤተሰብ መሀል አንገባም። ሙስሊም በቤተሰብ መሀል አይገባም። ጉዳያችሁን ጨርሳችኋል። በቃ ሌላ ጊዜ እንደዚህ ቃል ጥሩ አለ ነግሬሻለሁ። በደምብ እኔ የለሁበትም። ብቻ ሲጀመር ሚዲያ ላይ አለ። አጥፍቼው ነበር እኮ ተቀብሯል እኮ ባለፈው ተቀብሯል እኮ አለ። እንዴ መጣ ድጋሚ ተቀብሯል እኮ። ከዚህ በኋላ ሚዲያ ላይ አልቻልኩም ከብዶኛል ብሎ እኮ ቲክቶክን ለሙስሊሞች አስረክቦ እኮ ሄዷል። በቃ خلاص
ሙቷል እኮ ጨርሰናል እኮ ድጋሚ ምንድነው እሱ እኮ አላቅም አያቅትም ሲጀመር ከነመየውቱ አላቅም እንዴት ከየት መጣ እዛ ለሰው ደውሎ እቺ ልጅቷማ እዛ ገባ እዛ ምን አቃለው እኔ ከኔ ምን ፈልግ አንተ ሰውዬ ግማታም አንተ ጥንባታም ከክርስትና አትወክልም ጭራሽ ኦፎይ አንተ አልፈራም ይው ና ዶክሽልካ ቤት ድረስና ግማታም ምን ታረጋለህ ከኔ ይወቱታ ጥንባታም ማረጃ የለም ምን የለም የግሩ ወጣበቱንም ደግሞ የእንትና ማለት ነው የኢምራን ገባ አይደል አንተ ደግሞ ማረጃ የለም አያሉ ባልታ ነው ብሏል አንድ አዋሪያት አምጥ ስላት አንድ አዋሪያት አላመጣፈ ያንተ ጥያቄ አይናለ እጃለ ነው ስለዚህ ለዛ ነው አንተ ያንተ ተማሪ አይሆንም ሲጀመር ያንተ ቤት አልመጣም እኔ ግማታም እኔ ለሁበት ታይ ፍቅር ይበቃል እንዴ ልጅንም አሰብለት እንጂ አሁን ወጣን እኮ ባይዘው ብዙ ነገር ብሎ ቤተሰብ ላይ የደረሰ ብዙ ነገር አለ ኦኬ አይ እንትን ነው ባይዘው ያልፈርድባትም ለመሳቸው ማልፈርድባት ወላሂ እንደዚህ ናቸው ትናንትና ማይታቸው ከትናንት ወዲያ ማይታቸዋል አንድ ክርስቲያን መጥቶ ሙስሊሞችን ካልሰደባቸው ሙስሊም ቤት ከተወያየ خلاص በቃ ሙስሊም ሆኗል ፍቅር እንዳው መጀመሪያ ስመጣ እኮ በጣም ነበር የምትናገረኛል አሁን አልহামዱሊላህ ቀስቀስ እያለች እየገባት የመጣችው ለማንኛውም ምን ይሁን ያልሽው ላይ ምን ነገር አልጨምርም እኔም አይመለከተኝም ያላቋረኩሽም ጨርሱ ጉዳያችሁን ጨርሱ ብዬ ነው ነግረሽዋል ይደርሰዋል ግን እኛ ጋር አይመጡም አንድ ቁርጥ ነገር ልንገራችሁ አስረግጬ አንድ ነገር ልናገር ክርስቲያኑ ዲያቆኑ ጳጳሱ እኛ ጋር አይመጣም ዋናዎቹ ማለት ነው አይመጡም በስልክ ደውለን ካላወራናቸው አይመጡም ባለፈው ካስተዋታችሁ አንዱ ቄስ ደውልኩኝና አወራሁት ጥያቄ ሊመልሳና ስምህ ማን ነው አለኝ መሃል ላይ ኢምራን አልኩት ከዛ ዘጋብኝ ወደሆነ በኋላ ደውላለሁ አለ ዘጋ በቃ ወላሂ ዘጋ ሪከርድ ትናንትና እንደዚህ ናቸው ወላሂ እንደዚህ ናቸው እኔ ፊት መተው ሊያወሩ አይችሉም ኢቭን አሁን የጠራሽው የሞተው ሰው ማለት ነው ሚዲያው አልችልም ሙስሊሞች ከብዶኛ ብለው አሰከው ጠፍቷል እኮ የለም خلاص والله የለም ለምን ህዝበ ክርስቲያኖች ታዝቦታል ፍቅር ታዝበሻል አንቺ ራሱ እያንዳንዱ ክርስቲያን አዋረከን ብለውታል ድጋሚያ ስሙንም አንጠራ አሁን ስላነሳሽ አይቀር ነው የሞተ ሰው ነው ቢመጣ ራሱ ባይ ዘ ዌይ ይቅርታ ካልጠየቀም አያወራም ሙስሊም ጋር ማንንም አያስተናግደው ሙስሊሞችም ጭራሹ ነው እንዳሰሙት خلاص በቃ ክርስቲያኑ ታዝቦታል ወሊላሂ الحمد በሰራ ነው መናበብ ውሸቱን አጋልጠናል አጨርባይ እንደሆነ አጋልጠናል ሚዲያውን ለቆ ጠፍቷል خلاص አገማንም እኛ ለማንኛውም ፍቅር ያው አላህ ይደረስ ይችላል እንጂ ዱአ እናደርግልሻለን ግን እሱ ስድቡ እንደዚህ ነው እሺ ክርስቲያኖች እሱ ብቻ ነው ሁሉም ክርስቲያኖች እንደዛ ናቸው አሁን አንቺኛ በመተስ ተማሪ ጠርቶ ምንድነው ያለሽ አንቺ ሙስሊም ነሽ ያልሽ አይደለ ለማንኛውም ይሄ ነው አሁን ወደ እንትናችን እንመለሳ ምን ትያለሽ ወደ ጥያቄያችን እንመለስ አይ በቃ ተቀመጪ እሺ ቀጣይ ክርስቲያን አስገቡ ባይዘው አንድ ነገር ልንገራችሁ በጣም የሚያስቀኝ ሳልፍ ተጀመረ ምን ሰለምቴ ነው ጥያቄ ነው ማታም በተደጋጋሚ እየጻፈ ነበር ባህሩ ማለት ነው ባህሩ የሚል አካውንት አለ ሰለምቴ ነው እሺ አንድ አስተናጋጅ አንድ ነገር ልናገር በዛው በተቀጣለ ባህሩ ሐቢቢ አንዴ እሺ ያ ጀማ አንድ ነገር አሰግጬ ልነግራችሁ እነዚህ ንጽጽር ላይ የሚሰሩ በዛ በኩል አለ የሚው ተሳዳቢዎች በሙሉ ማለት ነው ሁለት ነገር ይፈልጋሉ ይሄ ነገር በደንብ አጋችሁ ነገር ሁለት ነገር ይፈልጋሉ አንደኛው ሰውና ማጭበርበር ነው ሰው ውሸታቸው ሲገባው ወዳውኑ ያላቸው አማጭ ከሚዲያው መጥፋት ነው ሁለተኛ ደግሞ ነገር አለ እሱ ምንድነው ገንዘብ ነው የሚፈልጉት ለዛ ነው ብዙ ጊዜ ይሄ ዲያቆን የተባለው ግለሰብ ራሱ ይጠፋል አውቆ ከዛ በኋላ ህዝበ ክርስቲያኑ ሲጨንቀው ብር አዋጡ ይላል ብር ያዋጡለታል እንግዲህ ምንድነው ያለው ይመለሳል ለዚህ የሚያደርገው ወላሂ እንደዚህ የሚያደርገው ገባችሁ አሁን ጠፋና ከዛ ሙስሊሞች ሲጠይቁኝ አይ እኔ ቃንተን ብዬ ነው ብዬ ያዋጡ